ማሞ ቂሎ። በጥንት ዘመን በአንዲት የገጠር መንደር ውስጥ የሚኖር ማሞ የሚባል ልጅ ነበር። ማሞ ነገሮችን በማስተዋልና በፍጥነት የማድረግ ችሎታ አልነበረውም። በዚህም የተነሳ የሚያውቁት ሁሉ ማሞ ቂሎ እያሉ ይጠሩት ነበር። የማሞ አባት በልጅነቱ ስለሞቱ ማሞ ድሃ እናቱን ለመርዳት ጥረት ያደርግ ነበር። ከዕለታት በአንዱ ቀን ማሞ በአካባቢው ወደሚገኝ ሀብታም ገበሬ በመሄድ ገበሬው ሥራ ይቀጥረው ዘንድ ጠየቀው። ገበሬውም ማሞን ቀጥሮ አሰራው። ማሞ ሥራው እንደጨረሰ ገበሬው የተወሰነ ገንዘብ ከፈለው። ማሞም ገንዘቡን ተቀብሎ በአካባቢው ወዳለው ጫካ ወረወረው። ወደ ቤቱ እንደደረሰም እናቱ የተከፈለ ገንዘብ የት አለ ማሞ ብላ ጠየቀችው። ማሞ ገንዘቡንማ እኮ ጣልኩት እማዬ ብሎ መለሰላት። እናቱም በቁጣ በፍጹም ድጋሚ ገንዘብ መወርወር የለብህም፣ ኪስ ውስጥ ማስቀመጥ አለብህ አለችው በጩኸት። በሁለተኛው ቀን ማሞ ገበሬውን እየረዳ ስለዋለ ገበሬው ክፍያ እንዲሆነው ቅቤ ሰጠው። ማሞ እናቱ የመከረችውን በማስታወስ ቅቤውን ኪሱ ውስጥ ከቶ ይራመድ ጀመር። በጉዞ መሃል ቅቤው ቀልጦ ልብሶቹን በጣም አበላሸበት። ልብሶቹ በጣም ቆሸሹ። የማሞ እናት የተፈጠረውን ሁሉ ስትመለከት በቁጣ መጮህ ጀመረች። ማሞ በፍጹም እየረዳኝ አይደለም፣ በጣም እያዘንኩብህ ነው። እንዴት ቅቤውን ኪስ ውስጥ ታስቀምጣለህ? ቅቤ ኪስ ውስጥ ይቀመጣል? ማሞ በድርጊቱ በጣም አዘነ። በመቀጠልም እናቱን እማዬ በቃ በቀጣይ በፍጹም እንደዚህ አላደርግም፣ እጠነቀቃለሁ አላት። በሦስተኛው ቀን ማሞ ለገበሬው ሰርቶ እንደጨረሰ ገበሬው ትልቅ የበሬ ሥጋ ሰጠው። ማሞው ሥጋውን በሽቦ በማሰር መንገድ ለመንገድ እየጎተተ ይጓዝ ነበር። ሥጋውን የተመለከቱ ውሾችም ወደ ማሞ በመጠጋት ከሥጋው እየቦጨቁ ይወስድ ስለነበር ወደ ቤቱ ሲደርስ የቀረው ሥጋ አልነበረም። በዚህም እናቱ በጣም በቁጣ እየጮኸች መምከር ጀመረች። ትሰማኛለህ ማሞ? ሌላ ጊዜ ግን በትከሻ ላይ ተሸከመው። ወይ እድሌ! በቀጣይ ቀን ደግሞ ማሞ ለገበሬው ሲሰራ ከዋለ በኋላ ገበሬው አህያ ሰጠው። ማሞ አህያውን እየነዳ ትንሽ እንደተጓዘ የእናቱን የትላንት ትዕዛዝ አስታወሰ። ትሰማኛለህ ማሞ? ሌላ ጊዜ ግን በትከሻ ላይ ተሸከመው። ወይ እድሌ! በመሆኑም ማሞ አህያውን በትከሻው ተሸክሞ ይጓዝ ጀመር። ያዩት ሁሉ ይስቁበት ነበር። ሁሉም በድርጊቱ ይገረማሉ። ብቻ በዚህ ሁኔታ በአካባቢው የነበረውን ወንዝ ተሻግሮ በወቅቱ የአካባቢው አስተዳዳሪ በነበሩት የራስ ደምሴ ቤት አጠገብ ደረሰ። በነገራችን ላይ ራስ ደምሴ ገነት የምትባል ሴት ልጅ ነበረቻቸው። ገነት ለብዙ ጊዜ በጣም ታማ ነበር። ማንም ሰው ሊያድናት አልቻለም። በዚህም በመኝታ ክፍሏ ውስጥ ባለው መስኮት አጠገብ ተቀምጣ ውጭውን በማየት ጊዜዋን ታሳልፍ ነበር። ከዚህ ውጭ ማንም የሚረዳትና የሚያዝናናት ወይም የሚያስቃት ሰው አልነበረም። ሁልጊዜ እንደተከዘች ነው። ገነት መስኮቷ አጠገብ ሆና ወደ ውጭ ስትመለከት ማሞ አህያውን ተሸክሞ ሲራመድ አየችው። በዚህም ተገርማ ከታመመች ለመጀመሪያ ጊዜ በጣም መሳቅ ጀመረች። ቀስ በቀስም እየዳነች መጣች። ወላጅ አባቷ ራስ ደምሴም በእጅጉ ስለተደሰቱ ማሞ ሴት ልጃቸውን ገነትን እንዲያገባት ጠየቁት። ማሞም በሐሳባቸው ስለተስማማ በተወሰኑ ቀናት ውስጥ ድል ባለ ሰርግ ገነትን አገባት። በመጨረሻም ማሞ ገነትና አህያው በደስታ አብሮ መኖር ጀመሩ።